ጀላቲ አንተ እኔ ላይ እንዲህ ቻት ታደርጋለህ ከሌላ ሴት ጋር ማለት ምን ማለት ነው? ቻት ታደርጋለህ? ሰላም እንደናችሁ ድነ የተከበራችሁ የኢትዮ ሞቲቬተር ቤተሰቦች አላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ሙሉ እምነቴ ነው። በዛሬው ዘና ፈታ የምትሉበት ቪዲዮ አዘጋጅላችኋለሁ። ለዚህ ቤተሰብ አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። እንዲሁም ሁልጊዜ የመለቃችሁ ቪዲዮዎች ወደ እናንተ እንደርሱ አልነግራችሁም፣ የደወል ምልክቷን መጫን ይኖርባችኋል። ቪዲዮውንም ላይክ አድርጉልኝ፣ ላይክ እና ዛሬው ላዘጋጀሁላችሁ ቪዲዮ እንገባለን። አብረን ዘና ፈታ እንላለን። ወደ ቪዲዮ አንዷን እንብላው ነቻሉ ደግሞ እሺ፣ ይሄን ሽማግሌ ጭፍጭፋ አጫውታ በአሁኑ ለአፍሪካ ህብረት ስብሰባ አንዱን ባሪያ በክስተት ተጠብሰዋለች። ከዛ እንደነሷ መስሏታል። በቃ ሰጠው ወዬ ልብ ልቧን ሲላት አልቻለችም። ሐኪም ቤት ሄደች። ዶክተሩን ጠራችሁና ኧረ ከባሌ ጋር እንደዚህ ስናደርግ ልቤን እያለ እቃው ትልቅ ነው አስቸገረኝ፣ ልቤን እየመታኝ ምናምን። በቃ ቀስ ብለሽ ይዘሽው ነይና ባልሽን ሳንነግረው እቃውን እንቀንሷለን በሰርጀሪ ምናምን። አይ የኔን ልብ ከፍ አድርግልኝ ዶክተር አለች። ልብሽን ከፍ ያርግልሽ። አሬ ተመታ። ምን ልላችሁ ነው? መልዕክቱ ሽማግሌ ለምታጫውቱ ሴቶች ነው። ፕሊዝ እኛ ስማን አለን። አረ እንተዛዘን። ምን ያረግልሻል? ሽንቱ ከቀዘቀዘ ከሸበተ ሽማግሌ ጋር ለሳቢው ነው። ሳቢ መችሽ ቀርጥፍ ያርግልሽ። እኛንም አድርሱን ፕሊዝ። ባለፈው ወግ ድረሰኝ ብዬ እኔም እንደማንኛውም ኢትዮጵያዊ ክለብ ሄድኩ። አረ የአረጋውያን ብዛት ክለቡን የሞላው። በዚህ ስዞር ሽማግሌ፣ በዚህ ስዞር መላጣ፣ በዚህ ስዞር አረጋዊ በዊልቸር ሁላ ይመጣል። ምን ያረግልሃል ብሮ? በዊልቸር አንተ አሁን ሴት አጥልለህ በላህ እንበል፣ በቅጡ እንኳን አፍንጫ መጎርጎር ማትችል ሰውዬ ምን ያረግልህ ነው ብትሰጥስ? የባከነ ሰዓት ላይ ሆናው ከሞት መልአክ ጋር ና አትምጣ ና አልመጣም እያልክ የምትጮት ሰውዬ ክለብ ገብተህ ከወጣት ጋር ትጋፋለህ። ኧረ ፈጣሪ ምን ይልሃል? አረት ሴቶቹም አያፍሩም ደግሞ ያጫውቱታል፣ ምናምን ያዝናኑታል። አንዷማ ልታስደንሰው ሁላ ልታስቆመው፣ ሰውዬው እግሩ እኮ ልምጥምጥ ብሏል እኮ በቃ አልችልም። ይኸውልሽ ከወጣት ጋር ሁኚ፣ እንደ ወጣት የልብሽን የሚያደርስልሽ የለም። ቆረቆርሽን ለማራገፍ ብለሽ እዛ ከሽማግሌ ጋር ራሰ በራ ልጅ ነው የምትወልጂው። እንደዚያ ይባላል። እኔ እኮ በቃ አንድ ብር የሚያስቀኝ ነገር ከቀልዶቹ በጣም የሚስቀው ነገር ነው። ግን ያው አንዳንዴ በመሀል ጣል የምታደርጋቸው ነገሮች ምክንያቱም ያ በዊልቸር የመጣ ሰው በእርግጥ ያው ቦታው አይደለም፣ እዛ ቦታ ላይ መምጣት አልነበረበትም። ግን ደግሞ እንደዚህ በጣም ባታወርዱ ደስ ይለኛል። ሌሎች ቀልዶች ግን ተመችተውኛል። ወደ ቀጣዩ እኔ ፍቅር አንዴ እዚህ ሽንት ቤት ደርሼ እመጣለሁ። በቃ ተናፍቀኛለሽ። እሺ እኔ ፍቅር ዛሬማ ጉድሽን ነው የማይልሽ። አስካልሽ ላባይ ላቢው ወይ ጉዲ ባለጌ ተጫወተብኝ። ማን ጠግቦሽ አልጠግብሽም? በስመ አብ እኔማ ጉድ ነው እሰራለታለሁ። ቤቲ ኩዊን ቆየሁብሽ። እኔ ፍቅር በእናትሽ አንተ እኔ ላይ እንዲህ ቻት ታደርጋለህ ከሌላ ሴት ጋር ማለት ምን ማለት ነው? ቻት ታደርጋለህ ማለት እኔ ካንቺ ውጪ ማለት ሌላ ሴት ጋር እኔ ነኝ የጻፍኩት። ይሄን የት አለ? እስቲ ፈጣሪ ምስክሬ ነው፣ የኔ የእጅ ጽሑፍ አይደለም። ቆሻሻ ውሻ ባለጌ ልክስክስ ነሽ። ምን ነው ደበረሽ? ደበረሽ አላለም የኔ ፍቅር ወይ? ቆይ እኔና አንቺ ግን ለመጋባት ምን ያንሰናል? እሱ ምንም ያንሳችሁ ምንም። አይ ዳጊ ለመጋባትማ ማለት ነው ምንም ነገር እንኳን አንሰንም። ግን ደግሞ አንተ ትንሽዬ ባይምሮ ማቹር ደግሞ ሆነ አለብህ። ስለ ነገ ማሰብ አለብህ። ነገ ምን ይፈጠራል? መቻቸስ ነገ ምን ይፈጠራል? ለነገ ምን ላድርግ ምናምን የሚለውን ማሰብ አለብህ። የዛን ጊዜ ነው የምንጋባው። ገብቶሃል አይደል? እሱ ነገር ካሰብኩኝ እንጋባለን። እሱ ነገር ካሰብክ ካዘጋጀ እንጋባለን። እሺ እኔ ፍቅር እሺ
የኔ ፍቅር ወይዬ ባለፈው የተነጋገርነውን ነገር ይሄ ቀድሞ ማሰብ ቀድሞ መዘጋጀት ነገ ከነገ ወዲያ ምን ይፈጠራል የሚለውን ነገር የነገርሽኝ እሱ ነገር እኮ አስቤበት ሄጂ ለሁለታችንም ገዛው። ምን ገዛ? እንትን ነው ይሄ የሬሳ ሳጥን። በስመ አብ ወወልድ ቅዱስ በስመ አብ ወወልድ ቅዱስ። ምን ነው እንዴ ነገ ብንሞት? እኔ እኮ ያልኩህ እኮ ለነገ ፊቸራችን ገንዘብ ምናምን ነገር ነው እንጂ የሬሳ ሳጥን ትላለህ? ኧረ እንዴ ማን ሞት አይቀርም ሞት አይቀርም እንዴ ጠላት ያንተ ድፍት በል። እውነት ለመናገር እንደዚህ አይነት እውነትም ማቹርድ አይደለም ልጁ ገና ይቀራል። እሷ ያለችው እኮ ወደፊት የሚቀየሩበትን ወደፊት ህይወታቸው ሊያሻሽሉበት የሚችሉበትን ነገር ነው ያሰበችው። እሱ ጭራሽ ወደፊት የማይቀረውን ነገር ወደ ሞት ጭራሽ ሞት አይቀርም ነው። ስማ ለሚከራከረው ጀለስ ላክለት። እሺ ይሄን ቪዲዮ ትናንትና ያየሁት አንበሳ በለ ክብዳ ትናንት እኮ ያየው ነብር ነው። ምን ማለት ነው? አንበሳ ነው። ኧረ ነብር ነው። አንበሳ ነው አይደል? እኮ አንተ ነው ያየው ግን ነብር ነው። አንበሳ ነው አልኩ። አንበሳ ነው። ነብር ነው። ከአንድ አመት በኋላ ነፍስህን በሰላም ያሳርፋት። የዛኔ ግን ያየሁት እኔ አንበሳ ነው። ኧረ እባክህ አንተ ሰውዬ ሞተህም ትከራከራለህ? ነብር ነው። አንበሳ ከአቋሜ ምንም ፍንክች አይደለም። አሁንማ ሞተሃል። ልመንልህ በቃ ነብር ነው። ችግር የለም። አባ እስከ ጥግ ድረስ ነው። ጭራሽ እንደዚህ አንዳንድ ሰዎች አሉ የምሬን ነው ነገር አምነዋል እኮ ግን ማመን አይፈልጉም። እስከ ጥግ ይከራከሯቸዋል ማለት ነው። ጥሩ አይደለም። አንዳንዴ ማመንም ጥሩ ነገር ነው ብዬ አስባለሁ። ደግሞም ነው። እሺ ምንድን ነው አሁን እኮ ልጅ በቃ ለራሱ በጣም መልከኛ ነው ምናምን በቻፕስቲክ ምናምን ነገር አያስጠላህም? ለራስህ እንዴት እንደምታስጠላ እኮ ብታየው መድኃኒዓለምን ደግነቱ ሮዝ ሞዲስ አምባሳደር አድርጎልኝ ነው እንዴ! አረ የምንሰራውን ነገር እንወቅ እንዴ! ኦኬ እሺ ከይልኛ ቸከሳ የሚበላ ነው እንዴ እናንተ ነው እኮ መልከኛ ምናምን ቲክቶክ ላይ ምናምን ቻፕስቲክ እንዲህ በቃ ታንገሸግሻለህ። እረ በስመ አብ ቋቅ ትላለህ እንዴ! በጣም ምንድነው እንደዚህ የምትላላጥብን? እሺ ጀላቲ ምንድነው? አያስቀኝም እንደ አንዳንድ ነገር እኔ አይ እኮ ጀላቲ ምን ይሄ የሚመጠጠው በረዶ ትወጃለሽ አንቺ? አዎ ጀላቲ አዎ። የትኛው የጆሊ ጁስ አለ፣ የበሶ አለ። የበሶ ቆንጆ ነው። የበሶ ነው የሚመችሽ? የበሶ ይሻላል። በሶ አለ፣ ጆሊ ጁስ አለ። ከዛ ደግሞ ሙዝም ጀምሯል። አይ ቲንክ ኮኒ የሙዙ እሱ አይሻልም? በሶ ነው የምወደው። አንተስ? እኔ አልወድም። ለምን? ጓደኞቼን ምናምን ጋብዛቸዋለሁ። በተለይ አንድ ጓደኛ የነበረች ሁሌ ጋብዛታለሁ። ምን ነው ጋብዛት? የበሶ ነው ወይስ የጆሊ ጁስ? እሷ እንትኑን ነው የምትወድ። የጆሊ ጁስ? አይ በሶ ፓፓያ አለ እንዴ? አይደል? እኛ ሀገር የለም የፓፓያ። እና ሌላ ምን አለ ታዲያ? የሙዝ አለ። አሁን አላልሽም? የሙዝ ሌላ ታሪክ አንቺ ሜቢ እኮ የሙዙን ስላልቀመሽም ኧረ አንተ ምን አስበህ ነው? እሷ ምንም ዝም ብላ ጀስት በበረዶ ነው የሄደችው። እሱ ግን ሌላ ታሪክ ውስጥ ነው ያለው ማለት ነው። አይመስላችሁም? እኔ እንደዛ ነው አንደርስታንድ ያደረኩት። እና ሙድን የተከበራችሁ የኢትዮ ሞቲቬተር ቤተሰቦች ለዛሬ ያዘጋጁላችሁ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ሰላም ጤና ከእናንተ ጋር ይሁን። ይህን ቤተሰብ ካልተቀላቀላችሁ ፕሊዝ ተቀላቀሉ እና ቪዲዮንም ላይክ አድርጉልኝ እንጂ ምን ይሄ ነው። እና በቀጣይ እስካገኛችሁ በድጋሚ ሰላም ጤና ከእናንተ ጋር ይሁን። ቻው፣ ወዳችኋል።